የዛሬ ቪዲዮ ትንሽ ረዘም ስለሚል በደንብ አዳምጡት። አድርሱላት ለአሲያ ተብየውና ለምነወር የሚባለው መልእክት አለ ከሐጂ አወል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የኔ ልጆች? ሁላችሁም ባላችሁበት ቦታ አላህ ይጠብቅልኝ፣ አላህ ይጠብቃችሁ። እንግዲህ እቺ ቪዲዮ ለመስራት የተገደድኩት በዚህ ሰሞን የሚናፈስ ወሬዎችን ነው። ወንድማችን ሐላል የሚባል ሚዲያና እንደዚህም ከባልደረቦቹ በኔ ላይ ያመጡት የመከራና ስቃይ እንግዲህ ባለፈው 15 ቀን ይሆናል በውስጥ ለአሲያ በዚህ ጉዳይ ስትገባ ከሐላል ጋር መስራት ስትጀምር ባክሽ እንደዚህ በድሎኛል ብዬ በውስጥ እስቲ ሃይ በይኝ አናግሪ ብዬ አድርጌላት ነበረ። ሐሙስ ልታቀርበው ወደ ኢሮብ ነው ወይ ማክሰኞ አካባቢ ነበረ ያላኩላት። ድምጽ እስካሁን አልሰጣችኝም። በዚህ ሳምንት ደግሞ ሙቤጋ በኔ የደረሰው በማንም እንዳይደርስ ብዬ በጻፍኳት ኮመንት ነገሩ እየተናፈሰ ጉዳዩ ከተሰራ ወደ 2 ወር ያልፋል። አሁን ግን እንደ አዲስ ያው የተካሄደ ይገኛል። ብዙ በደል ነው የተደረገብኝ። አይለቀቅም የተባለ ቪዲዮ ለቆብኛል። አይለቀቅም ብሎ የሰሩት ቪዲዮ ለቆብኛል። አስገድዶ እዚህ ውስጥ አስገብቶኛል። ሁለተኛ እያስፈራሩኝ ይገኛሉ እስካሁንም ድረስ። ስለዚህ እህታችን አሲያ ይሄን ሰው የበደለኝን ሰው በማስቀጠል ትገኛለች። ቤቷ ላይ ዘውጅና ብለ አዝመዝጋቢ አርጋ ሱብሃንአላህ ያሰራችሁ ትገኛለች። ልጄ ናት ትሰማኛለች ብዬ ነበር መጀመሪያ ምልክት ያደረኩላት። የኔን ችላ ብለው ይሄን ወንጀልተኛ የብዙ ሰዎች እጅ ያለበት ሰው መዝጋቢ አርጋ እየሰራች ትገኛለች። ልጄ አሲያ እንዴት ነው? አባትሽ አይደለው? ሙስሊም አባትሽ አይደለው? ወንድምሽ አይደለው? የኔ ጉዳይ ዳር አድርገሽ በመጥፎ ስም የተጠራው በመጥፎ በዚና የተጠረጠርኩ ይሄን ሰው ቤትሽ አስቀምጠሽ ስታስቀምጭ አሞኛል። ወላሂ አጥንት ይሰብራል፣ ልብ ይሰብራል። አላህ ይፈርደዋል፣ አላህ ይፋረዳል። ስለዚህ ከዚህ አይነት ነገር እንድትቆጠቢ አደራ ይላለሁ። ሀቅ እኔ አሁን አንዴ እኮ አድርጎኛል፣ አንዴ አሽቶኛል፣ አንዴ ልቤን ሰብሮኛል፣ አንዴ በሽተኛ አድርጎኛል። ነገር ግን ሌላ ወንድሞች እንዳይሸወዱ አንቺ ስትገቢበት የበለጠ ሰው ስለሚጎርፍ ሐጂ አወል እዚህ ቤት ተግብቷል ሲባል እየጎረፈም ስለነበር ቪዲዮ አጥፋልኝም ብየዋለሁ። ሊያጠፋልኝ ይችላል። ስለዚህ አንቺ ስትጨመሪ ህዝቡን ለማዳን ልጆችን ስደት ላይ ያሉ ልጆችን ለማዳን ነው በኔ ይብቃ ብዬ ኮመንትን ባለፈው ሙቤጋ የጻፍኩት ማለት ነው። ስለዚህ አሁንም ቢሆን ከዚህ ነገር እጅሽን እንድትሰበስቢ አደራ ይላለሁኝ። ሁላችሁም ይህን ቪዲዮ የሚሰሙ ሁሉ ከጀርባ ሌላ አጀንዳ ነው ያለው። ብዙ ጉድ ነው ያለው። ብዙ ጉድም አልተናገርኩትም። እኔ ሰዓትም የለኝም የሚያመኝም ስለሆነ። ስለዚህ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ክበሩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሌላ ደግሞ መኖር ነው ማን ነው የምትባል ልጅ መቼ ደውለህልኝ ነው? ባለፈው ሰላም አለይኩም ብለህ ጻፍከልኝ። ከዛ ትላንት ደግሞ እንግዲህ አወራው ሰላም አለይኩም ያለኝ ማን ነው ብዬ ደወልኩሎ አወራን። ትላንት ማምሻ ደግሞ አንተ ስልክ ደውይላቸው አላነሱም ብለህ ስትናገር በጣም ገርማኛል። እንሞቱም ወይ ሞት የለም ወይ? እንዴት እንደዚህ ትናገራለህ? ያለው ነገር አልነገርኩም ወይ? ከመነሻ እስከ መጨረሻ እየነገርኩ እያለ ቆይ በር ልዝጋ ብለህ በላይ ላይ ያዘጋህብኝ። ትንሽ ቆይቼ እደውላለሁ ብለህ አልዘጋህብኝም። አላህን ለምን አንፈራም? አላህን ለምን አትፈራም? ቀብር አለብን እኮ ስራት አለብን፣ ማሸር አለብን። ይሄ ቪዲዮ እኮ ይሄ ሆይታ እኮ ይቀራል። ብቻ ነው ቀብር ውስጥ የምትገባው። እያንዳንዳችን ብቻችን ነው የምንገባው። ስለዚህ አውርተናል። እህቷ የላከችው ደግሞ ቪዲዮ እህቷ ኒካ ስታሰር የነበረችው እህት እንግዲህ ቪዲዮ ሊሰራ ነው ብዬ በሚልከላት ሰዓት እንደሰራው ሐጂ አሳስቷት ነው ቪዲዮ ሰርቶብሻል። ስለዚህ ሌባ ናት ሰርቀኝ ሄዳለች ብሎ ቪዲዮ ሰርቶብሻል ብሎ 30 ሺህ ብር ተቀምጦልሻል ይሰጥሻል ተብለ እህቷ ነው የምትናገረው። ይሄን ያላመናችሁት ምንድነው የምታምኑት? እህቷ ትዋሻለች። ለባላቅ ከቆማችሁ እያንዳንዱ ይሄን የሚሰማ ለሐቅ ከቆምክ እህቷ ይሄን አክል የተናገረች እናንተ ችላ ብላችሁ ካለፋችሁት ሁላችሁም ዘውልማችሁኛል። እንግዲህ 30 ሺህ ብር ሊሰጣት በኔ እንግዲህ አንድ ቀን አንተ ብለን ጸራችኝ። እዚህ አዲስ አበባ ያለው ታምሜ ያለው ራሱ ሐጂ እንዴት ነው ብለህ ነበር የምታናገረኝ። ግን አዋሉ ተቀያይሮ
በ30 ብር አስሯት፣ በ30 ሺህ ብር አስሯት ቤቷ ላይ እንገኛለን ያለው ሰውዬ ማኪና ኮንትራት ይዞ ቢሮ ነው የወሰዳት። የሱም ብቻ አይደለም ከታላላቅ ሰዎችም አሉበት በዚህ ጉዳይ። ስለዚህ አላህን እንፍራ ይላለሁኝ። ሰላም ሀባይቢ እንደሰማችሁት ነው እንግዲህ ሀጂ አወል እንዲያስተላልፉት ምን እያለች ታወራለች? ሙቤ ቅድም የሆነ ቪዲዮ ሰርቼ በድምጽ ነው ያሰማሁትና ትናንትና ምን ብላ ታወራለች? የውሸት ውሸቷ አይ ይሄ ሙቤ ኢዲት ጋር ግቶት ነው። እንግዲህ ቪዲዮ ይኸው በቪዲዮ አምጥቼላችኋለሁ። ሙነወር ተበየው ሳይደውል ደውዬ እንደዚህ ብሎ አቤት ለምን ትዋሻላችሁ? ለጥቅማችሁ። አንቺማ እዛ ሁለተኛ ቅርንጫፍ ቢሮ ከፍተሽ እሱን ቀጥረሽ ልታሰር እያሰብሽ ነው አይደል? ከዛ በኋላ ገቢ ለአባል ለምናምን እያላችሁ እንዘውጃለን እያላችሁ ታቆማላችሁ። ሼር አድርጉት፣ ዱዊት አድርጉት፣ አድርሱላት። ታቆሚያለሽ ኡስታዛ ሼር አድርጉት።